ሰዎችም ለህሊና እረፍት አይሰጥም ማለት ነው። ቢያንስ የሱን መኖር የሱን መልካምነት በጣም ብዙዎቻችን ስለምንመኘው ማለት ነው። ስለዚህ ቢያንስ በምንሰራቸው ስራዎችና በምናስተላልፋቸው ነገሮች ለገንዘብ ብቻ ሳይሆን ለሰው ልጅ ለሚከታተለን ማህበረሰብ፣ ለተመልካቾቻችን፣ ለወደንሶቻችን ምንድነው ይሄ ነገር የምናስተላልፈው ነገር ምንድነው ብለን ማሰብ አለብን ማለት ነው። ቀጥታ የሰው ልጅ ከሊኮ እንደዚህ ሆነ ብሎ ወደቀ የወደቀውን ተሰበረ ወይም ደግሞ የተሰበረውን በቃ ሞተ ብለን እንደዚህ አይነት ነገሮችን ተካሻ ነገሮችን ከምንለቅ ይህን ሰው እንደውም ከጎኑ ሆነን ማበረታታቱ ትልቅ ነገር ይመስለኛል ማለት ነው። ነገር ግን በጣም የማይጠበቅ ሰው ነው፣ እውነት የማይጠበቅ ሰው ፕሬዝዳንት መንሱር ማለት ነው ታሰረ የሚልን የተመልካቾችን የብዙ ሰዎች ልብ ሰብሯል። ብዙዎቻቸውም ደግሞ ኮሜንት ላይ አስተያየት ሲሰጡት ነበረ። መሆን የሌለበት ነው፣ በጣም መሆን የሌለበት ብዙዎችንም ያስቆጣ ቪዲዮ ነው። ታሰረ ወይም ደግሞ በምን ታሰረ ተብሎ ሚዲያ ላይ መለቀቅ የለበትም። ሲጀመር እነዚህም እንደዚህ አይነት መልካም ስራ የሚሰሩ ሰዎችን እና እንደዚህ ወጣ ብለው የሚታዩ ወንድሞችንም ሆነ እህቶችንም በእርግጥ ተፈላፋያቸውና ከስር ዙሪያቸውን በቃ እንትን የሚላቸው አይጠፋም። መልካምም ስራ ሲሰሩ መከራ ነው፣ እንደገና መጥፎ ሲሰሩም ደግሞ እንደዚያው። ስለዚህ መልካም ስራ የሚሰሩትን ከጎናቸው ሆነን ማበረታታት ነው እንጂ በእንደዚህ አይነት ልካሻ ነገር ስም እየሰጠን በሚዲያ ላይ ለነሱም ሆነ ለሌሎች የነሱን መኖር ለሚመኙና መልካም ስራቸውን ተቀብለው መልካም ስራቸውን ለሚፈልጉት ሰዎች ልብ መሰበር ምክንያት መሆን የለብንም ማለት ነው። ቢያንስ ገና ስለ መልካምነቱ ስለ መልካም ስራዎቹ ገና አውርተን አልጨረስንም። ነገር ግን ዛሬ ታሰረ በምክንያት ታሰረ እንደ ልጅ እኮ ገና መልካም ስራውን እኮ እየሰራ ነው። ምንም የሆነው ነገር የለም ማለት ነው። የማይሆንና የሌለ ውሸት ወሬ ለምን ይለቀቃል? ቢያንስ መንሱር ከሱ በስምም ሆነ በማንኛውም ነገር የተጋነነ ነገር አለ። ነገር ግን የሱን ያክል እንኳ እኔ ስትሰራ አይቻል አውቅም ማለት ነው። ቢያንስ የዚህን ወንድማችንን ያክል እኔ ሰርተህ አይቻል አውቅም። በቃ ዝም ብሎ ያንዱን ወደቀ ተሰበረ፣ የዛ ሄደ፣ የዚህ መጣ። እንደዚህ አይነት ተክላሻ ነገሮችን በሚዲያ ላይ መልቀቁ አስፈላጊ አይደለም። ከተፈለገና እንደ አስፈላጊነቱ ደግሞ ከጎኑ ቁመህ ባለበት ሁኔታ ላይ አግዘኸው አብረህ ብትሰራው ደስ ይላል እንጂ ታሰረ ተለቀቀ እያሉ እዚህ ጋር ለቪውና ለገንዘብ መሰብሰቢያ ባታደርጎ ጥሩ ነው እላለሁኝ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ውድ ተመልካቾቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁም ለምታበረታቱኝ ከልብ አመሰግናለሁኝ። እንደዚሁም ቪዲዮውን ሼር ማድረጋችሁን አትርሱ ማለት ነው። ለዛሬ ያለኝ ይሄን ይመስላል። ሁላችሁንም ከልብ አመሰግናለሁኝ እያልኩኝ ከወዲሁ ሰናበታችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።